ሰላም እንዴት ናችሁ? የፍርዶስ ፉትቦል ጆርናል ተከታታዮች ዛሬ አርሰናልን በተመለከተና ስለ አርሰናል ቀጣይ ወሳኝ ጉዞዎችን በተመለከተ የተወሰኑ ነጥቦችን እያነሳሳን አብረን ቆይታ እናደርጋለን። ያው አርሰናል ወሳኝ ፍልሚያ፣ ከባድ ፕሬዠር፣ ከባድ ጫና ላይ ይገኛል። ከትልቅ ድል ጋር ነው ይህ ሁሉ የተገናኘው ማለት ነው። ቀጣይ ጉዞ የጨዋታ መደራረቡ ምን አይነት መፍትሄና ምን አይነት ውጤት ያስመለክተናል የሚለውን ካሁኑ እንግዲህ አንዳንድ ሀሳቦችን እያነሳን ልንወያይበት ይገባል። አብሬያችሁ ቆይታ ማደርገው ፊርደውስ አብዱልሐኪም ነኝ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን ዩቲዩብ አካውንት ለማሳደግ እንግዲህ እንድትተባበሩኝ እጠይቃቸዋለሁ። የዛሬው ዋነኛ ጉዳያችን እርሳችን አድርገን የምንጀምረው የአርሰናል የቀጣዩ ከባድ ጫና ያለበት ከትልቅ ድል ጋር ያለውን ጉዞ ነው የምንመለከተው። ያው የአርሰናል ተጫዋቾችና የአርሰናል ደጋፊዎች ይህ የውድድር መጨረሻ ዘመን ራኒን ልንለው እንችላለን እና በጣም ከባዱ ጊዜ ነው። በጣም አስፈላጊ ጊዜ ነው። ትልቁ ድልንም የምንመለከትበት ጊዜ ነው እና ራሳቸውን ማዘጋጀት አለባቸው ብዬ አስባለሁ። በሜንታሊ ራሳችሁን ማዘጋጀት አለባችሁ። ማዘጋጀትም ያስፈልጋችኋል ራሳችሁን። ያው ብዙ ጊዜ አርሰናል አሁን ኢንተርናሽናል ብሬክ ነበረ። ከኢንተርናሽናል ብሬክ በኋላ ብዙ ጊዜ ተጫዋቾች በሙሉ አቋማቸው ወይም ደግሞ በሙሉ ፐርፎርማንሳቸው ሜዳ ላይ ያላቸውን አቅም ሲተገብሩ አንመለከትም። ለምን? የጫና ብዛት፣ የጫና መደራረብ። የአሁኑ ሰዓት ደግሞ ለአርሰናል በጣም የሚጠነቀቅበትና መስመሩን ጠብቆ ሊጓዝበት የሚችለው ሰዓት ላይ ነው ብዬ ማስበው። በተለይ ሚኬል አርቴታ ብዙ ጫናና ኃላፊነት የሚኖርበት ነው። ፕሬዠሮችን በስነ ስርዓት ነው ሃንድል ማድረግ ያለበት ብዬ ነው ማስበውና ያው ወደ 2 ሳምንታት 3 ሳምንታት ያህል የፕሪሚየር ሊግም እንግዲህ የኤፍኤ ካፕም እንዲሁም ደግሞ የሻምፒዮንስ ሊግ ጨዋታዎችን አልተመለከትንም፣ ምክንያቱም በኢንተርናሽናል ብሬክ አማካኝነት። ስለዚህ ያው የዓለም ዋንጫ የመግቢያ ጨዋታዎች ፕሌይ ኦፎችን ተመልክተናል። ከዛ በኋላ ደግሞ የተለያዩ ሰዎች እረፍታቸውን ተጠቅመዋል፣ ያልተጠቀሙም አሉ፣ ጨዋታው ላይ የሚተሳተፉም አሉ፣ በአርሰናል በኩል ማለት ነው። አብዛኛው ያው አስፈላጊ የምንላቸው ተጫዋቾች አርሰናል ቤት ቆይተዋል የሚባል ነገር ነው ያለው። እነ ዴክላን ራይስ፣ ማርቲን ኦዲጋርድ፣ ኤብሪቼ ኤዜ፣ ቡካዮ ሳካ፣ እነዚህ ተጫዋቾች ሌሎችም እነ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ በአርሰናል ቤት ነው ቆይታ ያደረጉት። ሪሃብሊቴሽን ታይማቸውን እየተጠቀሙ ራሳቸውን እየጠበቁ ግን ኢንተርናሽናል ብሬክ ላይ ሲገቡ ቅድሚያ ምን ነበረ? ካራቦ ካፕ ፍጻሜ ነበር ከማንቸስተር ሲቲ ጋር። ያ ሽንፈት ሜንታሊ ዝግጁ ሆነው ነገ ከሳውዛምፕተን ጋር በሚያደርጉት የኤፍኤ ካፕ ጨዋታ ላይ ራሳቸውን ዝግጁ አድርገው መመለስ ሊኖርባቸው፣ ፊዚካሊ ብቻ አይደለም ዝግጁ መሆን ያለበት አንድ ተጫዋች ሜንታሊም ዝግጁ መሆን አለበት እና ያ ነገር ያስፈልጋቸዋል። ያው እስከ ግንቦት መጨረሻ ድረስ ማለት ነው የሚመጣው ጊዜ ከባድ ፈተና፣ ወርቃማ ጊዜን ይዞ ሊመጣ ይችላል። ከተጠቀመበት አርቴታ፣ ከተጠቀሙበት ተጫዋቾቹ ይህ የሚሆነው ማለት ነው። ቢያንስ ማለት ነው አሁን ነገ ከሳውዛምፕተን ጋር ጨዋታ አለው። ከዛ ደግሞ ሻምፒዮንስ ሊግ ጨዋታ አለ። ከዛ ፕሪሚየር ሊግ ጨዋታዎች አሉ። አርሰናል ወደ የአውሮፓ ሻምፒዮንስ ሊግ ፍጻሜ ከደረሰ እስከ 8 ሳምንታት ቀጣይነት ያለው ጨዋታዎችን ይጫወታል። ቀጣይነት፣ ያ ደግሞ የጨዋታ ፕሬዠር፣ የጨዋታ ጫና አለው። ያን እንዴት ነው ሃንድል የሚያደርገው ሚኬል አርቴታ? እንመለከተዋለን። ያው እስካሁን አንዳንድ ጠንካራ ስሜቶችን ልንመለከት እንችላለን። ከዚህ በኋላ አርሰናል አሁን ለምሳሌ የቀሩት ጨዋታዎች ላይ በሚያደርገው ጨዋታዎች ላይ ቢያንስ 10 ጨዋታዎች አሉት ብለን እንመለከታለን። በዚች ወር ብቻ ማለት ከ10 እስከ 15 ጨዋታዎችን ሊያደርግ ይችላል። ኤፍኤ ካፕ ካሸነፈ ሳውዛምፕተንን ጨዋታ ይኖረዋል፣ ወደ ግማሽ ፍጻሜ ይቀላቀላል። ስፖርቲንግ ሊዝበንን በሻምፒዮንስ ሊግ ካሸነፈ ደግሞ ያው የደርሶ መልስ ጨዋታ ይኖረዋል። እነሱ ነገሮች እንዳሉ ሁሉ ማለት ነው። ስለዚህ በኤፍኤ ካፕ
የሚያደርገው ጨዋታ የሚያመጣው ውጤት በሻምፒዮንስ ሊግ የሚያደርገው ጨዋታ የሚያደርገው ውጤት የሚቀበለው ውጤት ወደፊት የሚያደርገው ጉዞ ላይ ውሳኔ ወይም ደግሞ ምን ያህል ሂደት ወይም ደግሞ ምን ያህል የጨዋታ ፕሬዠር ኖሮት እንደሚሄድ ይወስናል ከዚህ በኋላ የሚያደርገው ማለት ነው። ስለዚህ በጨዋታ ብዛት በጫና የተለያዩ ከባድ የሆኑ የጫና ብዛቶች መኖር ምክንያት ጨዋታ ወይም ደግሞ ፐርፎርማንስ ሊያሳጡ ይችላሉ። ለምሳሌ አርሰናል በኤፍኤ ካፕ ጨዋታ ማለት ነው ውድድር ላይ ሳውዛምፕተንን ካሸነፈ ወደ ግማሽ ፍጻሜ ወይም ደግሞ ወደ ፍጻሜ ከደረሰ ከኒውካስትልና ከበርንሌ ጋር ያሉ የፕሪሚየር ሊግ ጨዋታዎች ወደ ሌሎች ቀናት ይዘዋወራሉ። በኋላ ላይ ደግሞ ይጨናነቃል። ጨዋታ ሪደንደንሲ ይኖርበታል ሳውዛምፕተንን ካሸነፈ ማለት ነው። አሁን ለምሳሌ እንደ ትክክለኛ ደጋፊ ወይም ደግሞ አርሰናል ደጋፊዎች ኤፍኤ ካፕ ምን ያደርግለታል ብለው የሚያነሳሱ አንዳንድ ሀሳብ እኔ በዙሪያ ያሉ ሰዎች ሲናገሩ ሰምቻለሁ። ኤፍኤ ካፕ ቀርቶ የተወሰኑ ሁለቱ ዋንጮች ላይ ሻምፒዮንስ ሊግ እና ፕሪሚየር ሊግ ላይ ትኩረት ቢያደርግ ስኬታማ ሊሆን ይችላል። እንዳልኳቸው አሁን ሳውዛምፕተንን ካሸነፈ ከኒውካስትልና ከበርንሌ ጋር የሚያደርገው የፕሪሚየር ሊግ የኒውካስትል ማለት ነው ዲፊካልት የምንለው አይነት ጨዋታ ነው። በርንሌ ግን ኖርማል ነው፣ በቃ ሊያሸንፍ ይችላል የምንለው አይነት ጨዋታ ከሆነ ራሱ እነዚህ ቻሌንጂንግ የሚሆኑ ጨዋታዎች ወደ ሌላ ቀን ሲዘዋወሩ ጫና ይፈጥርበታል አርሰናል ላይ። እንደዚህ አይነት ሀሳቦችን ማንሳት እንችላለን። እንዲሁም ደግሞ በሻምፒዮንስ ሊግ ላይ ስፖርቲንግ ሊዝበንን ካሸነፈ በአውሮፓ ግማሽ ፍጻሜ ጨዋታዎች መካከል የሚጫወቱት የሊግ ጨዋታዎች እጅግ አስፈላጊ ነጥቦችን ይወስኑበታል። የጨዋታ ጫና፣ አነስተኛ እረፍት መኖር እንዲሁም ደግሞ ቡድኑ ጥሩ እንደሚጫወት እና ጥሩ እንደማይጫወት ምልክት ወይም ደግሞ ምክንያትም ሊሆኑ ይችላሉ። ረጅም እረፍት ደግሞ በደንብ ሬስት ካረጉ ፐርፎርማንሳቸው ላይ ሜዳ ላይ ገብተው ሲጫወቱ እናንተም ትመለከታላችሁ ምን አይነት አቅም ይዘው ሊገቡ እንደሚችሉ። ስለዚህ ከሁሉም ችግር በላይ አርሰናል አሁን የሚያደርገው ኮንሲስታንሲ በምርጫ መሆን መቻል አለበት ብዬ አስባለሁ። ተጫዋቾቹን ስንመለከት በቅርቡ እንግዲህ በሰሜን ለንደን አሁን ላይ ኦልሬዲ ተመልሰዋል ማለት እንችላለን ወደ ትሬኒንግ ሴንተራቸው። ከዓለም አቀፍ ጨዋታዎች የተመለሱ ተጫዋቾች ደግሞ የተለያየ ስሜቶችን ይዘው ነው የሚመጡት። የተለያየ ስሜት ነው የሚያስተናግዱት። ለምሳሌ አጥቂው ቪክቶር ዮክሬሽ ከስዊድን ጋር የዓለም ዋንጫ ወደ አስሸንፎ የመጨረሻውን ግብ ያስቆጠረው ሶስተኛውን ግብ ያስቆጠረው እሱ ነው። ስለዚህ ለዓለም ዋንጫ ከሀገሩ መግባቷ ለሀገሩ እሱን ማሳካቱ ደስታ ይዞ ወደ አርሰናል ትሬኒንግ ሴንተር ይመለሳል። ሪካርዶ ካላፊዮሪ እና ክርስቲያን ኖርጋርድ ግን ሪካርዶ ካላፊዮሪ ከጣሊያን ያው ከውድድሩ ውጭ ሆናለች። ዴንማርክም በተመሳሳይ በሽንፈት ነው የተመለሱት። ምን አይነት ስሜት ይዘው ነው የሚመጡት? ይህም አንድ ነገር አለ። ሃቨርትስ ከጀርመን ጋር ጥሩ ጊዜ አሳልፎ መጥቷል። በተመሳሳይ ዴቪድ ራያ እና ክርስቲያን ሞስኬራ ያው ለስፔን ወዳጅነት ጨዋታ ተጫውተው መጥተዋል። ቤን ዋይት ያው ከእንግሊዝ አሰልጣኝ ቶማስ ቱሄል እንግዲህ ጥሩ ድጋፍ ተቀብሎ መጥቷል። ማክስ ዶማን እና ሉዊስ ስኬሊ በወጣት ቡድኑ እንግዲህ የተለያዩ ጨዋታዎችን ሲጫወቱ ቆይተዋል። ጥሩ አፈጻጸም አሳይተዋል የሚል ነገር ነው የሚያሳየው ዳታ። ጋብሪኤል ማርቲኔሊ ከብራዚል ጋር አሁን ዋና ስራው ለአሰልጣኝ ሚኬል አርቴታ ሁሉም ተጫዋቾችን በሜንታሊም ዝግጁ ሆነው በፊዚካሊም ዝግጁ ሆነው ለቀሪ ጨዋታዎች ያላቸውን መስጠት መቻል አለባቸው። ወሳኙ ጊዜ ስለሆነ አስፈላጊው ጊዜ ስለሆነ ለአርሰናል ጨዋታዎችን መለየት፣ አስፈላጊውን ጨዋታ መለየት፣ ነጥብ ማግኘት ያለብን ጨዋታ መለየት፣ ወደፊት መፋለም ያስፈልገዋል አርቴታ አርሰናል። ስለዚህ በተለይም ካራቦ ካፕ ፍጻሜ ሽንፈት በኋላ ቀድም እንዳልኳችሁ ቡድኑ ስኳዱ ሲሰባሰብ አሁን ለመጀመሪያ ጊዜ ነው የሚሆነው። የተለያየ ኢሞሽን ይዘው ነው የሚመጡት። እንዳልኳችሁ እዛው ትሬኒንግ ሴንተርም የቆዩ ተጫዋቾች አሉ።
ይህ ቡድን ማርች 22 በካራቦ ካፕ ፍጻሜ መጋቢት 22 ላይ ማለት ነው እንግዲህ ከደረሰበት ሽንፈት በኋላ ለመጀመሪያ ጊዜ ሲሰባሰብ ነው። ስኳዱን አንድ ላይ ሲያገናኝ ነው። የተለያየ የግል ስሜት አላቸው። ዋንጫውን ከማጣት ጋርም ተያይዞ ሊሆን ይችላል። የተለያየ ስሜት አስተናግደው ነው ከኢንተርናሽናል ብሬክ በኋላ የተለያየ ስሜት አስተናግደው ነው ወደ ሜዳ የሚገቡት። ስለዚህ እዚህ ጋር አርቴታ ትልቅ ኃላፊነት ይኖርበታል። ያው ዓለም አቀፍ ረፍት ይሄ ኢንተርናሽናል ብሬክ የምንለው ነገር ብዙ ጊዜ ለክለቦች ለተለያዩ ሊጎች ተስማሚ ሲሆን አልተመለከትንም። ስለዚህ አርሰናል ከቅርብ ዘመናት ወዲህ ከተጫዋቾቹ አስፈላጊ ክፍሎችን በጉዳት ሲያጣ ተመልክተናል። በእንደዚህ አይነት ነገሮች ማለት ነው። የአሁኑ ጊዜ በጣም ወሳኝ ነው ለአርሰናል። ወሳኙ ጊዜ፣ ወሳኙ ወቅት፣ ወሳኝ ጫና፣ ወሳኝ ድል የሚመለከትበት ጉዳይ ነው። ከዚህ በኋላ ተጫዋቾቹ እረፍታቸውን አድርገው እግራቸውን አሳርፈው ኢነርጂያቸውን ሰብስበው አእምሯቸውን ጠጋግነው በአጠቃላይ ማለት ነው ይሄ ትንንሽ ጉዳቶችም እንዳይፈጠሩ በሚባል እነ ዴክላን ራይስ እነ ቡካዮ ሳካ እንዳልኳችሁ በልምድ ማዕከሉ ቆይተው ነበረ። ያንን ተጠቅመው ነው እንግዲህ ለቀጣይ ጨዋታ በሁሉም ነገር ዝግጁ መሆን ያለባቸው። ያው በዚህ ቡድን ውስጥ በአርሰናል ቡድን ውስጥ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ማለት ለአርሰናል መከላከያ መስመር ባክላይን የተከላካይ ስፍራ ቦታ ላይ ማለት ነው ትልቅ ኃላፊነት ተሸክመው የሚጫወቱ ተጫዋቾች ናቸው። እነዚህ ሁለቱ ተጫዋቾች ዴክላን ራይስ እና ቡካዮ ሳካ እንዲሁም ሰውነታቸውን ሊሆን ይችላል አይምሮአቸውን ለመጠገን ጊዜ ሰጥተዋል ነው የሚባለው። ጊዜ ሰጥተዋል፣ ጊዜ አግኝተዋል። ይህ ደግሞ ጥቅም አለው። ጥቅሙን ደግሞ ወደ ሜዳ መተግበር ነው የሚያስፈልገው። ስለዚህ ያው አሁን ላይ ባለው ዳታ መሰረት 16 የአርሰናል ተጫዋቾች ያው ከቤስት 11ም በአጠቃላይ ካሉት ስኳዶች ውስጥ ወደ ዓለም አቀፍ ግዴታ ሄደው ነበር ለኢንተርናሽናል ብሬክ። ብዙዎቹ ግን ረጅም ጊዜ አልቆዩ፣ ዊዝድሮ እየሞሉ ተመልሰዋል ወደ ትሬኒንግ ሴንተር። እነዛ ሁሉ ተጫዋቾች ተጎድተው ነው ወይ የተባለ ነበረ። ኧረ አልተጎዱም አውቀው ነው የሚባል መረጃ ነበር አይደለ? እንደዛ ነገር ብቻ። አንዳንዶቹ ደግሞ ትንሽ ጉዳት አጋጥሟቸዋል። ስለዚህ የማዱኬ ጉዳይ አሳሳቢ ነው። ባይዘዌኒ ሳላነሳ ማለፍ መፈልገው የሚካኤል ሜሪኖ ጉዳይ ነው። አሁን ስለ ካራቦ ካፕ ፍጻሜ ማንሳት ባልፈልግም አሁን ላይ ጉዳያችን ባይሆንም የዛን ሰዓት ሚካኤል ሜሪኖ ኖሮ ቢሆን ኖሮ ውጤት ይቀየራል ብላችሁ አስባችኋል? ሚካኤል ሜሪኖ ያው በሰርጀሪ ምክንያት ረጅም ጊዜ ነው ከሜዳ የራቀው፣ ከውድድር አመቱ የራቀው። ለአርሰናል በጣም ነጥብ ቀያሪ ጨዋታዎችን የፈጠረ ተጫዋች ነው ሚካኤል ሜሪኖ። አምና ከፈረመ ጊዜ አንስቶ ማለት ነው። ለአርቴታ በጣም ብዙ ጊዜ የጠቀሙ ተጫዋች ነው ሚካኤል ሜሪኖ። ስለዚህ የአርሰናል ጊዜ በጣም ውዱና እንቁ ጊዜ ነው። ቀጣይ የሚያደርጋቸው የጨዋታ ጊዜያቶች ጉዳቶቹን መጠገን፣ የቡድኑን ትኩረት እንደገና ማነሳሳት፣ ኃይሉን ማሰባሰብ መቻል አለበት። በዚህ ወቅት በቃ ጨዋታዎች የተስተካከሉ መሄድ ወይም ደግሞ ነገሮችን እየፈቱ የሚሄዱበት አጋጣሚ እንዲፈጠርላቸው ነው ይሄ ሁሉ። አሁን ማለት ነው ቀጣይ ስለሚያደርገው ጨዋታ ስንመለከት ማለት ነው ከሳውዛምፕተን ጋር ያለው ጨዋታ እና ከ3 ቀን በኋላ ደግሞ እንዳልኳችሁ ከሊዝበን ጋር ጨዋታ ያደርጋል በሻምፒዮንስ ሊግ። እነዚህ ጨዋታዎች አስፈላጊ ናቸው። ግን ከሳምንት በኋላ የሚያደርገው ደግሞ ከበርንማውዝ ጋር የሚያደርገው መደበኛ የፕሪሚየር ሊግ ጨዋታ በቤቱ በኤምሬትስ ስታዲየም የሚያደርገው ጨዋታ እጅግ 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 ወሳኝ ጨዋታ ነው። በጣም ወሳኝ ጨዋታ ነው የበርንማውዝ ጨዋታ። ኤፍኤ ካፑንም ስፖርቲንግም ሊዝበን ይበልጣል ባይነኝ እኔ ማለት ነው። ምክንያቱም ደግሞ ነግራችኋለሁ። አንደኛ ማለት ነው ይህ ወቅቱ ለአርሰናል ቁልፍ ጊዜ ነው። ከአሁን ሰዓት ጀምሮ ከ7 እስከ 8 ያሉ ሳምንቶች አርሰናል ሙሉ ለሙሉ ሊጠገን ጀግና ሆኖ ዋንጫውን ሊያነሳበት ወይም ደግሞ ሊፈራረስበት የሚችለው በዚህ ጊዜ ነው።
ፕሪሚየር ሊግ አለ፣ ኤፍኤ ካፕ አለ፣ ሻምፒዮንስ ሊግ አለ። 3 ውድድሮች 3 ወሳኝ ውድድሮች ሲደመር ትልቅ እድል ትልቅ አደጋ ምን ይፈጥራል ትላላችሁ? ስለ በርንማውዝ እንመጣበታለን። ከዛ ደግሞ ዋናው ችግር ብለን ብናነሳው ይሄ ፊክስቸር መብዛት የጨዋታ ጫና መብዛት ማለት ነው። በ8 ቀን ውስጥ 3 ጨዋታዎች ነው የሚያደርጉት የአርሰናል ተጫዋቾች። ይህ ደግሞ ከባድ ነው። ተጫዋቾች ይደክማሉ። ጉዳት እድል ይጨምራል። ትንሽ ጉዳት ምልክት አሳይተው የነበረ ከሆነ የጉዳት እድላቸው ይጨምራል። ፕላስ ፐርፎርማንስ ሊወርድ ይችላል። በታሰበው ልክ በምትታወቀው ልክ ፐርፎርማንስን አክቲቭ አድርገህ ሜዳ ላይ ላተገብር ትችላለህ። ይህ ሁሉ እንቅፋት አለ። ይህን ግን ዋጥ አድርጎ እንደምንም አቅማቸውን በርተት አድርገው ሊያልፉ ከቻሉ እንግዲህ ከባድ ነው። የዚህ ጊዜ ነው የስኳድ ዴብዝ በጣም ጠቃሚ ሆነው። የዚህ ጊዜ ነው የስኳድ ዴብዝ አስፈላጊነት የሚታየው። እንጨምራለን። ይህ ኢንተርናሽናል ብሬክ ማለት ነው ጥቅሙ ምንለው? ለምሳሌ ሳሊባና ጋብርኤል ቤታቸው ነበሩ፣ አርሰናል ቤት ነበሩ። ስለዚህ ባክላይኑ የመከላከያው መሰረት የሚናድበት ምንም አይነት ምክንያት አይኖርም። ሳካና ራይስ እነዚህ የቡድኑ ልብ የምንላቸው ተጫዋቾች ለአርሰናል ትልቁን ነገር ይሰጣሉ ተብሎ ይጠበቃል። ስለዚህ ለሚካኤል አርቴታ ትልቅ ፈተና ሊሆን የሚችለው አንደኛ ስኳድ ሮቴሽኑን ትክክል ማድረግ መቻል አለበት። ዲሲሽን ሜክስ ያደርግ ሲወስን ትክክል ማድረግ መቻል አለበት። ከዛ ደግሞ ተጫዋቾቹን ሜንታሊ ማነሳሳት መቻል አለበት፣ ማነቃቃት መቻል አለበት ሚካኤል አርቴታ። ስለዚህ እነዚህ ነገሮችን ካስተካከለ ነገሮች በጥሩ ሁኔታ የሚጓዙ ነው የሚሆኑት። እንዳልኳችሁ ትልቁ ጨዋታ በርንማውዝ ነው። ከበርንማውዝ ጋር የሆነበት ምክንያት ምንድን ነው? አንደኛ የፕሪሚየር ሊጉ ጨዋታ ነው። የፕሪሚየር ሊጉ ጨዋታ ነው። አርሰናል ካሸነፈ ቀጣይ የሚያደርጋቸውን 6 የፕሪሚየር ሊግ ጨዋታዎች ኮንፊደንስ ይኖረዋል፣ ኮንፊደንስ ይሰጠዋል። በርንማውዝን ማሸነፉ በሜዳው ነው፣ መጠቀም መቻል አለበት። ካልሆነ ግን ፕሬዠር ነው፣ ሎድ ነው የሚበዛበት። ቀጣዮቹ ጌሞች ላይ ነጥብ መቁጠር፣ ነጥብ ማስተካከል ላይ ሊኬር ነው። ስፋቱን ለማስጠበቅ በርንማውዝን አሸንፎ የተሻለ ነገር የተሻለ ኮንፊደንስ ይዞ ለቀጣዩ ፈተና መዘጋጀት መቻል አለበት ባይ ነኝ። ስለዚህ ለዛሬ ያስኩላችሁ አጠራ አድርጌ ስለ አርሰናል ቀጣዩ ጉዞ እነዚህን ይመስል ነበር። ያው ሀሳቡ ከተመቻችሁ፣ መረጃው ከተመቻችሁ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብሬያችሁ የቆየሁት ፊርዶስ አብዱልሐኪም ነኝ። መልካም ቆይታ ይሆንላችሁ። አመሰግናለሁ።